ሰላም እንዴት ናችሁ ወገኖች? ሁሉ ሰላም እግዚአብሔር ይመስገን። ዛሬ የበሶ እህል አዘገጃጀት እንዴት እንደሆነ ላሳያችሁ ነው። በቀላል መንገድ በቤታችን ለማዘጋጀት የሚረዳንን ለማሳየት ፈልጌ ነው። እዚህ ጋር እንግዲህ የተፈጨውን በሶ እየከፋፈትኩት ነው፣ አየር ንፋስ እንዲገባው። የበሶ እህሉን ለማዘጋጀት መጀመሪያ እንደዚህ ጥሬ በሶን እናቀርባለን። ቤታችን በመጥበሻ ላይ ባለን ነገር በመጠቀም እንደዚህ ቀስ እያደረግን ሳያርብን አመስ አመስ እናደርገዋለን። ከለሩ ቆንጆ ሲሆንልን እንደዚህ አየር እንዲገባ በኋላ አየር እንዲገባው እንደዚህ እንደገና እንከፋፍታለን። እንደዚህ ሰፌት ላይ ቢሆን ቆንጆ ነው፣ እንዳያልብብን። ከለሩ ቆንጆ ነው ያለው ይሄኛው። የበሶ እህሉን ለማዘጋጀት እዚህ የለውዝ ፍሬ አለኝ፣ ጨው አለኝ፣ ፈጭቼ ያዘጋጀሁት የቅመም አይነቶች ኮረሪማ፣ ጥቁር አዝሙድ፣ ኮሰረት፣ ተልባ አለኝ። እንደዚህ ፈጭተን ስናዘጋጅ ቀለል ይለናል። በኋላ አንድ ላይ ለማደባለቅ ብዙ አያስቸግረንም ማለት ነው። ጥሬ የለውዝ ፍሬ ነው ያለው። እንደገና ለውዝ ፍሬ ነው ያለው። እሺ እንትን አድርገዋለሁ፣ እንደዚህ ከፋፍተዋለሁ። ካመስኩኝ በኋላ ከፋፍተዋለሁ። እዚህ ጋር እየታመሰ መጀመሪያ ጥሬው እንደዚህ ይመስል ነበር እንደምታዩት ከለሩን። የለውዝ ፍሬውን እዚህ ጋር እያመስኩ ነው ያለሁት። ትንሽ ጨው አደረኩበት ጣፈጥ እንዲልልን። በኋላ ከታመሰ በኋላ እንደዚህ ከፈት አድርገን ገለባውን እንለያዋለን። ገለባውን እንደዚህ ከለየን በኋላ እንደገና በረድ እንዲልልን ተመልሰን እንደዚህ ከፈት እያደረግን አየር እናስገባበታለን። ስንፈጨው አያስቸግረንም፣ አያያዝብንም። ስለዚህ እዚች ጋር በሶ ቢላ ነው እንደምታዩት፣ የደረቀ በሶ ቢላ ነው። እነዚህን ቅመሞችን ሁሉንም እንግዲህ እዚህ ጋር ያሳየኋችሁን ቅመሞች አንድ ላይ ደባልቀዋለሁ። ተልባውንም፣ ኮሰረት፣ የተፈጨው ኮሰረት፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማ፣ ጨውን አንድ ላይ መደባለቅ ነው። በደንብ አድርገን እንደባልቀዋለን። የበረደውን የለውዙን ፍሬ ተመልሼ እዚህ ላይ የበሶ እህሉ ላይ ደባልቃለሁ። ቅመሞቹን ጨውንም በደንብ አድርገን እኩል አድርገን ሳይበዛም ሳያንስም አንድ ላይ እንደገና እንደዚህ ከበረደልን በኋላ እንደባልቀዋለን በደንብ አድርገን። አሁን በርዷል። እዚህ ጋር ለመፍጨት አሁን ብዙ አልቸገርም ማለት ነው። ቅመሙንም የጨመርኩት ከበረደልኝ በኋላ ነው። በደንብ አድርገን እያደባለኩ ነው። ሽታው በጣም ነው ደስ የሚለው። የቅመሞቹ ሽታ አንድ ላይ ሲደባለቅ ከበሶ እህሉ ጋር በጣም ነበር ቆንጆ ደስ የሚል የአገር ቤት ሽታ ነበር የሚለውና ደስ ይላል በጣም። በደንብ አድርገን እናዋህደዋለን አንድ ላይ ቆልተን ያዘጋጀውን በሶ እህል። እዚህ ጋር ማሽኑ ነው እንግዲህ በዚህ ባለን ማሽን በመጠቀም ቤታችን ማዘጋጀት እንችላለን። ራሳችን ስናዘጋጅ ደግሞ ሁሉን እንዴት እንደሆነ እናውቃለን። ስለዚህ የበረደውን እዚህ ጋር እንደምታዩት በደንብ አድርጎ ፈጭቶልኛል ማሽኑ።
እንደዚህ ደቀቅ ባለ ወንፊት በመጠቀም እንደዚህ በደንብ አድርገን እንለየዋለን። ይኸው እንግዲህ ይሄንን መስሎ ቆንጆ ሽታ ያለው የሀገር ቤት በሶ ወጥቶልኛል።